አማራ ክልል አሁን አይተከውና የፋኖ ትግል ብቻ አይደለም ያለው የፋኖ ትግል ኦሬዲ ኮዙን ይዘን መተን ተራራረንበታል አሁን ረባሽ ነው ያለው ምን ተቆርጦ የቀረው በየጫካው ያለው ከመረበሽ የዘለለ ሌላ ኮዝ ምንድነው ብትለው ሊያስረዳ አይችልም ይሄ ግን ለነሱ በጣም ጠቃሚ ነው ቢኮዝ በቃ ትረብሻለህ ትበጠብጣለህ አንተ ላሰብከው ስትራቴጂካል ጎል ትልቅ መሰናክል ትሆናለህ ይሄንን መደገፍ ይፈልጋሉ አሁን መሪ የተባሉ ሰዎች ኢትዮጵያ ውስጥ የሉም ሱዳን አሊያም ኤርትራ ነው ያሉት አሁን በፋኖ በሚባለው ስም ልክ ያሉት አመራሮች ኢትዮጵያ ውስጥ የሉም ሁለት ሶስት አመራሮች ከላይ ያሉት አመራሮች ኢትዮጵያ ውስጥ የሉም ይሄ ዛሬ ቀኑ ማን ጥር 26 አይደል ሰዓቱንም ያዝ በዚህ ሰዓት ላይ አገር ውስጥ ያለ የፋኖ መሪ በተለይ እዚህ ጎጃም አካባቢ ላይ ከሚንቀሳቀሱት እና ፐብሊክ ፊገር ናቸው ብለው ራሳቸውን ከሰየሙት አቶ ዘመነ ካሴ ጀምሮ አገር ውስጥ ያሉ ስለዚህ ውጭ ነው የሚዘውሩት ማለት ነው በቃ ዲያስፖራ ናቸው ባለፈው አንድ ወዳጅ ዲያስፖራ ናቸው አለኝና እንደዚህም ይቻላል እነሱ በራሳቸው ደግሞ የፈጠሩት አለ አገር ውስጥ ይሄን ኢንሰርጀንሲ የሚመራላቸው የተወሰነ የፈጠሩት አለ በጥቅም የተሳሰረ አለ ጥቅም አግኝቶ እነሱ በሚወርውሩለት ሳንቲም ወይ ደግሞ ተተኳሽ ወይም ደግሞ የቡድን እቃዎች ምናምን ራሱን አሳልፎ የሰጠ ካንቱ ደግሞ አለ አያጥም ያው እንደዛ አይነት ሰው አይጠፋም ዞሮ ግን ኮዝ የላቸውም ይሄንን ኮዝ እንዳይኖር ተራረባሽ በጥባጭ እንድትሆን ደግሞ የሰሩት ግብጽና ሻቢያ ናቸው በጣም ብዙ ፋኖ ትግል ውስጥ አሁን በአክቲቪስትነትም በመሪነትም ያሉ ሰዎች ባክስትሪያቸው ኤርትራ ሄደው ሰልጥነው የነበሩ ናቸው ሻቢያ የመለመላቸው ሻቢያ ያሰለጠናቸው እና ዴዲ ሁሏቸውን ኢትዮጵያ ውስጥ የነበራቸውን ሁሉ ከዚህ አብዮት በፊትም የነበራቸውን ሁሉ ለሻቢያ ሪፖርት የሚያደርጉ ባንዳዎች ናቸው ስለዚህ ከነዚህ ምንም ነገር አትጠብቅም ግን ምንድነው አሁን ሌላው ምንም ሳያቅ ይወጣል ምንም ሳያቅ ሪል ኮዙም ደግሞ ያለም ይመስላል እንግዲህ እንዳልኩ መሳሪያ አንድ ቱል ነው ጥያቄን የምታስመልስበት ደግሞ ጥያቄን ሰምቻለሁ እስኪል ብቻ ነው መሳሪያ መያዝ ያለብህ አይ የነበረው ኢግኖራንስ አይ ጥያቄ የላቸውም ጥያቄያቸውም ዝም ብሎ ምናምን ነው ብሎ ካጣጣለው ከዚያ በኋላ አይ ጥያቄ አላቸው ሪል ኮዝ አላቸው በቃ ሰምቻቸዋለሁ ካለ በኋላ መሳሪያ ማስቀመጥ ነው ያለብህ ምክንያቱም የመጀመሪያም የመጨረሻም አይደለም መሳሪያ በዚያ መንገድም ለውጥ ያመጡ ሀገሮች አሉ